አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እና አዩ ማለት ነው ቪዲዮዋንስ ሱመያ አይተሻታል ወይ? ወደ የመን እየመጣች ነው እና ተጠንቀቂ ተባልኩ ማለት ነው። የምትመጣ መስሏችሁ ነው? አትመጣም። እውነት እኔ ለእኔ የምታስቡልኝ አላህ ያስብላችሁ። በጣም እውነት እኔ አንዳንዴ በቃ እኔ አላህዬ ምን አድርጌ ነው በጣም ነው ሰው የሚወደኝና በቃ ምንም ነገር ቀርቶብኝ የሰው መውደድ ይስጣችሁ። እውነት የሰው መውደድን የመሰለ የለም። ሰው ሲያዝንላችሁ ማየት በቃ እኔ እንጃ ከአላህ በታች ሰው ነውና ያለን በቃ ሁሉን ነገር ስታዩ በጣም እንጃ እኔ በጣም ነው ደስ የሚለኝና እኔ እዚህን ያክል ምን አድርጌ ነው እላለሁና እኔን ከምትወዱ በላይ የፈጠራችሁ አምላክ ይውደዳችሁ፣ አላህ ይውደዳችሁ። እኔ በጣም ነው የምወዳችሁ ማለት ነው። በተረፈ አዩ ድሬዳዋ ከያሲን ጋር ያሱ ብራ ጋር ልትዝናና ሄዳለች ማለት ነው። እና እንግዲህ ከዚህ በፊት ያኔ ኢትዮጵያ ነበርኩ ማለት ነው። ያሲንን እዛ ብለው ነበረ ማለት ነው። ጥርሱን እንግዲህ አንዱን ይሁን ሶስቱን ይሁን እዚህ ጋር ማለት ነው አይታችሁት ነበር ቪዲዮ ላይ ራሱ ምላሱ እንደዚህ ወጥቶ ማለት ነው በመጥበሻ አናቱን ስትለው ጥርሱን አራግፋለት ነበረ። እንግዲህ ያሱ ደግሞ አርቲፊሻል ቢሆን ተከላ አድርጎ ሄደ መሰለኝ። እኔ ገረመኝ ማለት ነው። ያዩ መሄድ ሳይሆን ያሲን እንዴት ሄድክ አብረክ ነው ብትረግጠህ ሳይሆን እና እስኪ ቪዲዮ ላሳያችሁ ትንሽ akkam jirtu hordoftootaa fi daawwattoota YouTube marti keessanuu bakka jirtanitti nagaan gosinaa qaqqabu jecha hadhakaa kan dhufeef maal seetanii iddoo akkanaa maal goota akka jettan babu እንዳያችኋት ማለት ነው። እንግዲህ ትርጉም በስለሺ ወደ ድሬዳዋ እየሄድኩኝ ነው እንግዲህ ሲመስለኝ ወደ ድሬዳዋ የመጣችው እኔ ወደዚህ ልትመጣ ነው ማለት ነው። ለቃለች መጀመሪያ ይሄንን ከመልቀቋ በፊት ለኔ እንግዲህ የዛቻ ቪዲዮ ነው የተለቀቀልኝ። ሱመያ ያመጣልሻለሁ የመን አለቅሽም ምናምን። ለዛውም የመን እንግዲህ ኢትዮጵያ የሄድኩ ጊዜ ከአገሬም አልፎ ቤቷ ድረስ ገብቼ ምንም ያላረገች ሴትዮ አንቺ እንግዲህ እዚህ እንደዚህ አይነት ሀገር ያለውበት ሀገር ላይ መተሽ ነው እኔን የምትቀጠቅጪኝ ማለት ነው፣ የምትገይኝ ማለት ነው። ለዛውም ቋንቋ ራሱ የምትችይ አይመስለኝም። አስቢው እንግዲህ አዩዬ አገርሽ ላይ ሁኚ ምንም ያላረግሽኝ የሰው ሀገር ላይ መተሽ። ግን ለማንኛውም ሙድሽ ተመችቶኛል። አሁን እንደዚህ ሱመያን ሂጅ አለቃት ምናምን ስትይ ሰው ወይኔ አዩ አሁን ከሆን ገባች ምናምን ብለው ያዩልሻል ማለት ነው። አትሄጂም አንቺ ድሬዳዋ ዘና ብለሽ ነው የምትመለሺው። በጣም እርግጠኛ ነኝ። አንቺ በባህር ሳይድን ፍለጋ መቼም ቢሆን አትሄጂም፣ አትገቢም። ሳይድ አይደለም ጫት መርዝ ቢቅም አትሄጂም። አንቺ የሚያስጨንቅሽ የቤት ኪራይ ብር። አንቺ እኮ ጎንደር ገብቶ ሳለ ጠፍቶ በሚሊዮኖች እንኳን ብር ሳያስቀምጥልኝ የቤት ኪራይ ማን ሊከፍልልኝ ነው አስበሽዋል? አንቺ ልጅ ሳይኖርሽ እንደዚህ ያሰብሽው ሳይድ ልጅ ካንቺ ቢወልድ ያብዳል፣ በቃ ያብዳል። አንቺ ልክ ልጅሽ ማለት ነው የሚተነፍሰው በገንዘብ ነው የምትይው፣ የሚሸነው በገንዘብ ነው፣ የሚያረው በገንዘብ ነው። ሳይድን ከላይ እስከ ታች ጥብ ነው የምታደርጊው። ከአንቺ ልጅ የወለደ ጊዜ ማለት ነው አሁን ሳይድ አሁን እንደዚህ ያሟረተውን ቁጭ ብሎ የቃማውን ያሟረተውን አንቺ ልጅ ስትወልጅለት ምን አለች በሉኝ። ሳይድ የእውነት ካልቃማ ማለት ነው ሳይድ የእውነት ይቅማል የዛን ጊዜ። እና ለማንኛውም እንግዲህ ይመችሽ አዩዬ፣ ተዝናኝ። እኔ ምንም ይመችሽ ተዝናኝ። እውነቴን ነው። እኔ ታሳዝኝኛለሽ እኮ አንዳንዴ ማለት ነው። ያው ምንም ቢሆን ጣውንት አይደለሽ፣ ቅናቱም አለ። እንዴት እኔ እያለሁኝ ይችን የልጆች እናት ሄዶ ይፈልጋል ከጓደኛሽ ጋር አይቻሮ ይትላላችሁ። እቺ ምን ያላረጋችሁ ነገር የለም። እቺ ጥርሷ ይወላለቀ ግን እኔ ጥርሴ ያለ እንዳያሱ እንኳን አላስተከልኩም። እኔ ጥርሴ እስካሁን ድረስ አልሐምዱሊላህ ረቢል ዓለሚን ጥርሴን አላስነቀልኩም ማለት ነው። እንዳያሱ እንኳን ወልቆ አላስተከልኩም ማለት ነው። ግን ያሱ በጣም ይቀርታል። ያው ግን እኔ አንተ አምናህት እንዴት ነው እንደሄድከው? እኔ ሞኝ ስለሆንኩ እኮ ነው እንጂ አሁን ካዩ ጋር ሰይዳል እኔ ምኗን አምነህ ካብረ ድሬዳዋ ድረስ እንደሄድክ ነው። ያው እኔ እንጃ። እኔ እሱ ሲመለስ ማለት ነው ሲል 32ቱ ካለ እኔ እቀጣለሁ። የለም ወይ እዛ ተኝታ አይታቻት ተኝታ ነው ወይ ተኝታ ወይ እሱ ታች ወይ እሷ ላይ ይሆናሉ ወይ ተኝታ የሆነ ወይኔ ትዝ ወይ ሰይድ ትዝ ብላት እንዲህ ፍርግጥ ስትል
32ቱንም ታወልቅለታለች፣ በድዱ ይመለሳል። የዛን ጊዜ ሙሉ አርቲፊሻል ያስገጥማል። ለማንኛውም አላህ ካንተ ጋር ይሁን። እና ደግሞ አዩዬ አንቺም እንግዲህ ሰከን በይ እሺ፣ አይዞሽ፣ አትንጨርጨሪ። እውነት ሳትና እንደው እኔ አንቺን ባረገ ማለት ነው እኔ በአንቺ ቦታ ቢሆን ትንፍስ ሳልል የመን ገብቼ ነበር ማሳያቸው። እኔ እመጣለሁ ጠብቁኝ ምናምን አለ። እኔ መሄድ የፈለኩበት ቦታ ሄጄ ነው ማሳየው። ትንፍስ ሳልል እሄድና አሳያቸው ነበረ። ግን አንቺ ገና ባዶ ነው። ገና ነሽ። አይሽ የአሮጊት ጭንቅላት ምን ያክል እንደሚጠቅም አሁን አንቺ በአንቺ ቤት ልጅ ነሽ አይደለ? እኔ ልጅነትሽ ያጠራጥረኛል። ምክንያቱም የሰይድ አብሮ አደጉ ነሽ ማለት ነው። ግን ይሁን ችግር የለውም ይሁን። እንደው ልጅ ነሽ ምንልም አይሽ ልጅነት ሲል የሚጫወትብሽ እኔ አሮጊት ስለሆንኩኝ አይሽ አሮጊት አስቀድማ ነው የምታስበው፣ አስቀድማ አታወራም። ለዛ ነው እና ለዛ ነው እኔ በአንድ ሀሳብ እንደዚህ የሚቀድምሽ ማለት ነው። ለዛ ነው ሰይድ የሚከተለኝ እኔን ማለት ነው። ትንሽዬ በሆንማ በቃ እዛው በር ዘግቶብኝ እንዳንቺ ቆልፎብኝ እንደዚህ ምንድነው የሚመጠጠውን ከሚረላ አንቺ ምጠጪ ብሎ በር ቁልፍ አድርጎ እንዳንቺ ይሄዳል። አንቺን ፍለጋ ይሄዳል። አንቺ አሮጊት ይኖሩ ግን እንደ እድል ሆኖ እኔ ነኝ አሮጊት፣ ተፈላጊዋም እኔ። እንግዲህ ከላይ ነው ምንም ማድረግ አይቻልም። ለማንኛውም ማለት ነው እንግዲህ ይህንን እላችኋለሁኝ። በዛሬ ቪዲዮ ይህንን ይመስላል። እንግዲህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።